በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ በጣም ተጠባቂ ከነበሩት ጨዋታዎች መካከል የመጨረሻው የሊጉም የሳምንቱም የ26ኛው ሳምንት ማለት ነው ማሳረጊያ የነበረው የአርሰናልና የብሬንትፎርድ ጨዋታ ነበረ። እንግዲህ እንደተመለከታችሁት 1-1 በሆነ ውጤት ተጠናቋል ጨዋታው። እውነት ለመናገር በጣም ያናድዳል ልል አልችልም። ምክንያቱም አርሰናል መሸነፍ የነበረበትን ጨዋታ 1 ነጥብ ይዞ ወጥቷል ብዬ ነው የማስበው። እኔ በበኩሌ ከጠየቃችሁ በጣም ደስተኛ ነኝ በዚህ ውጤት በእውነት ብሬንትፎርዶች በዚህን ያህል መጠን በጣም ከባዶች መሆናቸውን በእውነት አስተውዬ አላውቅም። በጣም ከባዶች ናቸው፣ በሜዳቸው የሚቀመሱ አይነት አይደሉም። እና እሱ ብቻ ሳይሆን የአርሰናል ቡድን ውስጥም ያለው መዳከም ያለው መፈረካከስ እና ልክ አለመሆን በብዙ ነገሮች ልክ ያለመሆን ነገሮች ነበሩ። እውነት ለመናገር በራሴ እይታ የመጀመሪያው ነገር ኳሱን በሚገባው ያህል ተቆጣጥሮ አርሰናል ተጭኖ ፎርዋርድ ካልተጫወተ በስተቀር ጎል ስኮር ካላረገ በስተቀር እንደ ብሬንትፎርድ አይነት ይሄ የቆመ ኳስ መጠቀም የሚችሉ በካውንተር አታክ በጣም ከባድ የሆነ ቡድንን መቋቋም በጣም ይከብዳል። ምክንያቱም አሁን አርሰናል እንደ ቡድን ያው የኋላ መስመሩ ደጀን እንግዲህ በህመም ምክንያት አልተሰለፈም። ሳሊባ እንደምታውቁት የጋብሪኤል እና የሳሊባ ጥምረት እንኳን ቢኖር ቢያንስ 1-0 ሲመሩ ይህን ውጤት እንኳን አስጠብቆ መውጣት ይቻል ነበር። ከዚህ በፊት በነበረው ሂደት መከላከል አዋጭ ባይሆንም፣ ነገር ግን ሳሊባ ባለመኖር ምክንያት የግድ ተጭኖ ተጫውቶ ሁለትና ከዛ በላይ ጎሎችን አስቆጥሮ ነው ማሸነፍ የሚቻለው እንደዚህ አይነትን ቡድን። ስለዚህ ዛሬ እውነት ነው እኔ የአርሰናል 1 ነጥብ በቂው ነው፣ ፌር ነው ባይ ነኝ። በዛ ዛሬ ባሳየው አቋም አሁን ጨዋታው እየተጠናቀቀ ነው። የሊጉ ጨዋታዎች በጣም እየገሰገሱ እየሄደ ያለበት ሁኔታ ነው ያለ። ስለዚህ ከዚህ በኋላ 1 ነጥብ ዋጋ አለው። ውድድሩ በጣም ታይት እየሆነ እየከበደ ነው የሚሄደው በተለያዩ ምክንያቶች። ከነዚህ ምክንያቶች መካከል አንደኛው ላለመውረድ የሞት የሽረት ትግል የሚደረግበት፣ ኤሮፓ ሊግ ለመግባት የሞት የሽረት ጉዳይ የሚደረግበት፣ የአውሮፓ ቻምፒዮንስ ሊግ ተሳታፊ ለመሆን እስከ 4ኛው ጨርሶ የሞት የሽረት ጉዳይ የሚደረግበት፣ ሻምፒዮን ለመሆን የሞት የሽረት ጉዳይ የሚደረግበት ነው የሚሆነው ሊጉ ከዚህ በኋላ። ሻምፒዮን ለመሆን ብቻ አይደለም የህልውና ትግሎችም አሉት እና እንዳውም ላለመውረድ የሚደረግ ፍልሚያ ራሱ በጣም ከባድ ነው። የአውሮፓ ቻምፒዮንስ ሊግ ተሳታፊ ለመሆንም እንደዛው እና በጣም እየከበደ ስለሚሄድ አሁን ማንቸስተር ሲቲ በአርሰናል ላይ ደረሰበት 9 ነበር 6 ሆነ 4 ሆነ የሚሉ ሰዎች ስላሉ ነው። ማንቸስተር ሲቲም ከዚህ በኋላ ተጋጣሚዎቹ ሁሉ አልጋ ባልጋ አይሆንለትም። ልክ ፉልሃምን በቀላሉ 3-0 አሸንፎ እንዳለፈበት ላይሆንለት ይችላል። እንደዛ ነው የምገምተው እና ሞር ክብደቱ እየጨመረ የሚሄደው። በአርሰናል በኩል ግን እኔ ዛሬ በጣም የተበሳጨበት ምንድን ነው ብትሉኝ፣ አቃየር ላይ ለምሳሌ ማዲዩኬ ጎሏን ያስቆጠራት ማዲዩኬ ነው። በነገራችን ላይ በ70ኛው ደቂቃ ተቀይሮ ወጣ ማዲዩኬ። ያው እስከሚቀየር ምናምን ያለው ቆጥሮ መሰለኝ ጎል የተቆጠረው 71ኛው ደቂቃ ላይ። እንግዲህ የማዕዘን ምት ሲገኝ ከማዲዩኬ እና ከሳካ ማን ነው ጎል የቆመ ኳስን በቴስታ መመለስ የሚችለው? ተጋጭቶ ከብሬንትፎርድ ተጫዋቾች ጋር ኳስን ማዳን የሚችለው የተሻለ በቁመናም በፊዚካሊ በሁሉም ነገር ማን ነው የተሻለ? ከሳካና ከማዲዩኬ። የማዕዘን ምት ወይም የቆመ ኳስ ሊመታ ሲል ተጣድፎ ማዲዩኬን አስወጥቶ ሳካን ማስገባት ምን ማለት ነው? እኔ አንዳንዴ አሰልጣኞች ለምን እንትን እንደሚሉ እኔ አሰልጣኝ ብሆን ለምሳሌ ያ ቅጣት ምት ሲገኝ በዛ ክፍተት ሳካን ልቀይረው አዘጋጅቸው እንኳን ቢሆን አቆየዋለሁ ያ የቆመ ኳስ ከተመታ በኋላ። ምክንያቱም በመጋጨትና ኳስን በማጨናገር በመመለስ በኩል ክሊር በማድረግ በኩል ማዲዩኬ የተሻለ ስለሆነ ለኔ ከዛ በኋላ ነው የተወሰኑ ደቂቃዎችን አይችል ቀይረው የምችለው። ከዛ ውጭ ሳካ ገብቶ ከጉዳት ነው የመጣው፣ ገና ፍሬሽ ነው፣ ጉዳት ላይ ነበር። ስለዚህ ገብቶ ምንም የፈጠረው ነገር የለም። ስለዚህ ተጣድፎ ማዲዩኬን በሳካ የቀየረበት መንገድ ምንም ነው ያልተመቸኝ። እንደፈራሁትም ያው ያ የቆመ ኳስ ወዲያውኑ ማዲዩኬ ከመውጣቱ ጎል ተቆጠረ። ከዛ በፊት ሲመሩ ውለው የመሪነቷን ጎል ያስቆጠራት ከብዙ ትግልና ልፊያ በኋላ ማዲዩኬ ነበር። ስለዚህ እንደዚህ አይነት ተጫዋች ጥሩ በሆነበት ጊዜ ትታገሰዋለህ እና የተሰራ ስህተት ብዬ አቃየር ላይ ያየሁት እሱ ነው። ከዛ ውጭ ግን ሜዳ ላይ ቢቆይ ኑሮ የምለው ነገር እኔ ኤዜ ዛሬ ምን ሆኖ እንደሆነ እኔ እንጃ። ያን ያህል መጫወት ነበረበት ብዬ አላስብም። ለማንኛውም በአጠቃላይ ጠቅላላ ሲደረግ አርሰናል አሁንም
የሻምፒዮኑን ጉዞ የሻምፒዮንነቱን ጉዞ እያስኬድ ነው ማለት ይቻላል። ምክንያቱም ዛሬ ያጋጠመው ጫና የሌላ ጊዜው ማነው አርሰናል ቢሆን ኑሮ በቀላሉ ተሸንፎ መውጣት ነበረበት። ግን ቢያንስ 1 ነጥብ ይዞ መውጣት ቀላል አይደለም። በ1 ነጥብ ብልጫ በ2 ነጥብ ብልጫ ዋንጫ ማንሳት ስለሚቻል በዚያ ላይ ደግሞ ሲቲን ይገጥማል። የሚለየው ብዬ የማስበው በነገራችን ላይ ያኔ ነው። እርስ በርስ በሚያደርጉት ግጥሚያ 3 ነጥቡን የቀማ በቃ አድቫንቴጁን ይወስዳል። የሻምፒዮንነት ክብሩን ያረጋግጣል እንኳን ማለት ባይቻልም፣ ግን ደግሞ በቃ ያኔ ስለ ሻምፒዮንነቱ ከሌ ዋንጫውን ሊያነሳ ይችላል ብለን ማውራት የምንችልበት እድል ይኖራል። አሁን 4 ነጥብ ክሊር ነው። ቀጣይ ሁለቱም ከባድ ጨዋታ አለባቸው። አርሰናልም ቀጣይ በሰሜን ለንደን ደርቢ ከቶተንሃም ጋር የሚገናኘው በጣም ከባድ ጨዋታ ነው። ያው ሲቲም አሉበት ከባዶቹ እነ ቸልሲን ጨምሮ ሌሎችም አሉበት እና እርስ በርስ ሲገናኙ ከዛ በኋላ ማን ይረታል ማን ያሸንፋል? ያው ለዋንጫም ለፍጻሜ ያላቸው እንደገና በሊጉም አላቸው። ስለዚህ ያኔ ይመስለኛል የሻምፒዮንነት ክብሩ ወደ ማን አጋድሏል ወይም ደግሞ ወደ ማን አድልቷል ብለን ማውራት የምንችልበት። ምንም ተባለ ምን ግን አርሰናል እንኳን ዛሬ እንደዚህ እየተጋደለ እንኳን ከፊቱ ነው እየተዋደቀ ሌላም ጊዜ ደግፈነዋል። አርሰናል ሁልጊዜም ከገነርስ ጋር